መንግስታት ዜጎቻቸውን ከሁለቱ ሀገራት እያስወጡ ነው። የዜናው የትግራይ ተፈናቃዮች ሰልፍ ሰራተኞች ከግብር ነፃ እንዲሆኑ ለመንግስት ምክረ ሀሳብ መቅረቡ እንዲሁም የቱለማ ገዳ የስልጣን ሽግግር ሂደት መጀመሩን የሚያስቃኙ ዘገባዎችን አካቷል። የዜና መጽሔት ቀዳሚው ወደ መቀሌ ይወስደናል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በትግራይ ያሉ የጦርነት ተፈናቃዮችን ለመመለስ መንግስታቸው ዝግጁ መሆኑን ገለጹ። በጉዳዩ ላይ ከትግራይ ክልል ጊዜያዊ አስተዳደር ጋር ንግግር እየተደረገ መሆኑንም አንስተዋል። ይህ በእንዲህ እንዳለም ተቃውሞ ላይ ያሉት በትግራይ ያሉ በጦርነት የተፈናቀሉ ወገኖች 3ኛ ቀናቸውን ይዘዋል። ሁነቱን ተከትሎ ዛሬ በመቀለ ሁሉም የመንግስት መስሪያ ቤቶች ተዘግተዋል። የትግራይ ጊዜያዊ አስተዳደር የተቃዋሚዎቹን ጥያቄ እንደሚደግፍ አስታውቋል። በሌላ በኩል ቅድሚያ ለሰብአዊ መብቶች የተባለ የመብት ተሟጋች ድርጅት የተፈናቃዮች ጥያቄ በአፋጣኝ ምላሽ እንዲያገኝ የጠየቀ ሲሆን የፖለቲከኞች መጠቀሚያ መሆን የለበትም ብሏል። ከመቀለ ሚሊዮን ኃይለስላሴ ዝርዝሩ ልኮልናል። 3 ቀንና ሌሊት የዘለቀው በመቀለ ሮማናት አደባባይ እየተደረገ ያለው የተፈናቃዮች ሰልፍ ዛሬ በመዝጊያ ስነ ስርዓቱ ከተፈናቃዮች በተጨማሪ በርካታ የከተማዋ ነዋሪዎች፣ የመንግስት ሰራተኞች እንዲሁም ባለስልጣናት ታድመውበታል። የኢትዮጵያ መንግስት የትግራይ ህገ መንግስታዊ ግዛት እንዲሁም ተፈናቃዮች እንዲመልስ የሚጠይቀው ይህ ሰልፍ ተፈናቃዮች መጪው ክረምት ለ5ኛ ጊዜ በተፈናቃዮች መጠለያ ማሳለፍ የለባቸውም የሚሉና ሌሎች መፈክሮች ተስተጋብተውበታል። የትግራይ ጊዜያዊ አስተዳደር የተፈናቃዮች ጥያቄ እንደሚቀበል እንዲሁም እንደሚደግፍ የገለጸ ሲሆን በዛሬው ዕለትም ሁሉም የመንግስት መስሪያ ቤቶች ተዘግተው ውለዋል። የመንግስት ሰራተኞች በዚሁ የተፈናቃዮች ሰልፍ በመገኘት አጋርነታቸው አሳይተዋል። በዚሁ ሁነት ንግግር ያሰሙት የትግራይ ጊዜያዊ አስተዳደር ምክትል ፕሬዚዳንት አቶ አማኑኤል አሰፋ ለዚህ ጥያቄ የኢትዮጵያ መንግስት አፋጣኝ ምላሽ ሊሰጥ ይገባል ብለዋል። በትግራይ ህዝብ ላይ ተጭኖ ያለ ግፍና መከራ ከመጠን አልፎ እየፈሰሰ ነው። በዚሁ ምክንያት ሁሉም ሰው ትዕግስቱ እያለቀ ነው። ስለዚህ የኢትዮጵያ መንግስት ይሁን ዓለም አቀፉ ማህበረሰብ የትግራይ ህዝብ ጩኸትን ጆሮ ሰጥተው ሊሰሙ፣ ለሰላም ዋጋ ሰጥተው እንዲሰሩ አሁንም ደጋግመን ጥሪ እናቀርባለን። የትግራይ ህዝብ ካሳና ምስጋና እንጂ ግፍና መከራ የሚገባው ህዝብ አይደለም። ግፍዕን መንከራን ዝግቦ ህዝብ ይኮናል። ይህ በእንዲህ እንዳለ በቅርቡ ከተቃዋሚ ፓርቲዎች ጋር ውይይት ያደረጉት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በዚሁ ውይይት የትግራይ ተፈናቃዮች ጉዳይ ያነሱ ሲሆን መንግስታቸው ተፈናቃዮች ለመመለስ ዝግጁ መሆኑ እንዲሁም በዚሁ ጉዳይ ከትግራይ ጊዜያዊ አስተዳደር ጋር ንግግር እያደረገ ስለመሆኑ ጠቁመዋል። የተፈናቀሉ ሰዎች መመለስን በሚመለከት 100% ዝግጁ ነን። እኛ 100% ነበር ነን። ራያ እኮ መልሰናል። ራያ ተመልሰዋል የተፈናቀሉ ሰዎች። ወልቃይትም እንደዛ አይነት ፍላጎት ነው ያለን። ከጊዜያዊ መንግስቱ ጋር የተነጋገርን ነው። በእኛ በኩል እነዚያ ዜጎች ለፖለቲካ ፍጆታ መጠቀሚያ ሳይሆኑ ቦታቸው ቢመለሱ ከማንም በላይ ኢትዮጵያ ታተርፋለች። ኢትዮጵያ መንግስትና ህወሓት በዚህ የተፈናቃዮች ጉዳይ የሚወዛገቡ ሲሆን ህወሓት በጦርነት ወቅት በኃይል የተወሰደው የትግራይ ህገ መንግስታዊ ግዛት እንዲመለስ እንዲሁም ተፈናቃዮች ወደ ቀያቸው እንዲሰፍሩ የሚል ሲሆን የኢትዮጵያ መንግስት በበኩሉ የትግራይ ህገ መንግስታዊ ግዛት አከራካሪ አካባቢዎች ብሎ ይጠራቸዋል። ተፈናቃዮች ለመመለስ ግን ዝግጁ መሆኑ ሲገልጽ ቆይቷል። ይህ በእንዲህ እንዳለ በዚሁ ጉዳይ ዙሪያ መግለጫ ያሰራጨው ቅድሚያ ለሰብአዊ መብቶች የተባለ የመብት ተሟጋች ድርጅት የተፈናቃዮች ጥያቄ ንጹህና የመኖርና አለመኖር ጥያቄ ነው ያለ ሲሆን ሁሉም አካላት ተፈናቃዮች እንዲመለሱ ጫና እንዲፈጥሩ፣ ፖለቲከኞች ግን ይህ የተፈናቃዮች ጥያቄ ለጥቅማቸው ከመዋል እንዲቆጠቡ ጥሪ አቅርቧል። ዛሬ በመቀለ በነበረው ሁነት ንግግር ያሰሙት የትግራይ ጊዜያዊ አስተዳደር ምክትል ፕሬዚዳንት አቶ አማኑኤል አሰፋ የትግራይ ብሔራዊ ጥቅሞች በሰላማዊ መንገድ ለማረጋገጥ ሁሉም አይነት ጥረት እናደርጋለን ስንል በሰላማዊ መንገድ ካልተፈታ የትግራይ ክብርና ሉዓላዊነት ተደፍሮና ተወሮ ይቀራል ማለት አይደለም ሲሉ ገልጸዋል። ትናንት ማታ በመንግስታዊ ቴሌቪዥን ጣቢያዎች የተሰራጨው የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ከተቃዋሚዎች ጋር ያደረጉት ውይይት ጠቅላይ ሚኒስትሩ በትግራይ የህገ መንግስት ጥሰት ቢኖርም ውጊያ ብናስቀር ብለን እያለፍን ነው ብለው የገለጹ ሲሆን ይሁንና መንግስታቸው ከቀድሞ በበለጠ የመከላከያ ኃይል ገንብቶ እንዳለ ሲናገሩ ተደምጠዋል። ለዲደብሊው ዘገባ ሚሊዮን ኃይለስላሴ መቀለ። በወር ከ64 የአሜሪካ ዶላር ወይም ከ8324 ብር በታች የሚከፈላቸው ሰራተኞች ከግብር ነፃ እንዲሆኑ ለገንዘብ ሚኒስቴር ሀሳብ ማቅረቡን የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ገለጸ። አሁን በስራ ላይ ባለው የፌዴራል ገቢ ግብር አዋጅ መሰረት
7,800 እስከ 10,900 ብር ወርሃዊ ክፍያ የሚያገኙ ሰራተኞች ከገቢያቸው 30 በመቶውን ለመንግስት ግብር ይከፍላሉ። የገንዘብ ሚኒስቴር ዝቅተኛ ደሞዝ ያላቸው ከግብር ነፃ ይሁኑ የሚለውን እንደማይቀበለው ሲገልጽ፣ ኢሳማኮ በበኩሉ አቅም ያለውን ግብር ከፋይ ትቶ በፔሮል የሚያገኘውን ብቻ በማሳደድ ሀገር ማሳደግ አይቻልም ሲል ይከራከራል። ዝርዝሩን ከአዲስ አበባ ሰለሞን ሙጬ አጠናቅሮታል። የገንዘብ ሚኒስቴር ከሰራተኛ የሚቀነስ ግብርን ጨምሮ ሌሎች የገቢ ጉዳዮችን የሚመለከተውን የገቢ ግብር አዋጅ ለማሻሻል ባስደረገው ጥናት በየወሩ ከመቀጠር የሚገኝ ገቢ ከግብር ነፃ የሚሆነው የትኛው የደሞዝ መጠን ላይ ነው ለሚለው 3 አማራጮችን አቅርበዋል። እነዚህም 1200፣ 1600 ወይስ 2000 ብር ከሚከፈላቸው ላይ ይሁን የሚሉ ናቸው። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ግን ዝቅተኛ ከግብር ነፃ መሆን ያለበት የደሞዝ መጠን 8300 ብር ነው ማለቱን የኮንፌዴሬሽኑ ፕሬዝዳንት አቶ ካሳሁን ፎሎ ለዶይቼ ቬለ ገልጸዋል። ይህንን የገንዘብ መጠን መነሻ ያደረጉትም ኢትዮጵያን ጨምሮ ታዳጊ በሚባሉ ሀገራት አንድ ሰው በቀን 2.15 የአሜሪካን ዶላር በታች የሚያገኝ ከሆነ ድሃ የሚባል ስለመሆኑ ዓለም አቀፍ ትንተና ያለ በመሆኑ ነው ብለዋል። ይሄ ማለት በወር $64 ማለት ነው። $64ን ወደ ኢትዮጵያ ስንቀይር 8324 አካባቢ ይመጣል። እሱ ትንሽ ከፍ ሊል ይችላል። ከዛ ይሄን የሚያገኝ ድሃ ከተባለ ከሱ በታች የሚያገኝ ሰው መክፈል የለበትም ነው የኛ ሎጂክ። ግብር መክፈል አይጠበቅበትም ነው። ጥናቱን በሚመለከት የገንዘብ ሚኒስቴር ባደረገው ውይይት ላይ መሳተፉን የገለጸው ኮንፌዴሬሽኑ መንግስት ያጠናውና ያቀረበው አማራጭ የደሞዝ ወለል እጅግ ዝቅተኛ ነው የሚል መከራከሪያ አቅርበዋል። ምክንያት ያለው ከኑሮ ውድነትና ከገንዘብ የመግዛት አቅም አንጻር ነው። ለምሳሌ ኬንያ እስከ 24000 ብር ግብር የማይከፈልበት ነው። ከ24000 በኋላ ነው ግብር የሚከፈልበት ማለት ነው። ስለዚህ እኛ ደግሞ 24000ን ትተን እንደ ሀገራችን ተጨባጭ ሁኔታ እንደ ኑሮአችን ሁኔታ አገናዝበን እሱም በ3 እጥፍ ወርደን 8324 ቢሆን የተሻለ ነው የሚል አስተያየት አቅርበናል። በገንዘብ ሚኒስቴር የታክስ ፖሊሲ መምሪያ ኃላፊ አቶ ሙላይ ወልዱ ጥናቱን ባቀረቡበት ወቅት ይህ የማሻሻያ እርምጃ መንግስትን በቢሊዮን የሚቆጠር ከፍተኛ ገቢ የሚያሳጣው መሆኑን ጠቅሰዋል። ሙሉ በሙሉ ደሞዝ ነፃ በሚሆን መልኩ የሚጠይቅ አለ። ለምሳሌ ያ የሀገሪቱ አቅም በማይፈቅዱ ደረጃ ነው የሚሆነው ማለት ነው። እንደ ኬንያ ወይ እንደ ደቡብ አፍሪካ እንደምናምን ብለን መሄዳል። እንደ አቅማችን እንደ ሀገራችን ሁኔታ ነው መሄድ ያለብን። ለ2018 ዓመተ ምህረት 1.93 ትሪሊዮን ብር የፌዴራል በጀት ተደግፎ መቅረቡን ከሳምንት በፊት ለህዝብ ተወካዮች ምክር ቤት ያቀረቡት የገንዘብ ሚኒስትሩ አህመድ ሺዴ የልማት ፍላጎታችንን ለማሳካት የሀገር ውስጥ ገቢ ማሳደግ ላይ በከፍተኛ ደረጃ መስራት ይኖርብናል ሲሉ ተደምጠዋል። ታክስ መሰብሰብ እጅግ በጣም ከፍተኛ ታሪካዊ ወቅት ላይ ነው የምንገኘው። ለምን ቢባል የገባንበት የማክሮ ኢኮኖሚ ሪፎርም ትልቅ ኃላፊነት መንግስት ላይ ነው። አቶ ካሳሁን ግን ዝቅተኛ ደሞዝ ተከፋይ ሰራተኛ